የቴዲ አፍሮ ይሄ የመጨረሻው አልበም ከሁሉም አልበሞች ደከም ያለው አይመስላችሁም? በኪነ ጥበባዊ ለዛው ማለቴ ነው። ያው ይታወቃል ከፖለቲካዊ ትግሉ ከምኑ አንጻር በጣም ጠንከር ያለ የምትሉት አይነት ሙዚቃ ነው። ግን ኪነ ጥበባዊ ለዛው የተለያየ ዘመን ላይ ከነበሩት በጣም የሚያማምሩ ሙዚቃዎች አንጻር ሳየው እኔ ብዙ የሚስቡ ሙዚቃዎች አላገኘሁበትም። ለምሳሌ በ2009 አልበሙ ላይ ቴዎድሮስ የሚለው በጣም የሚያምር ሙዚቃ ነበረ። ጎጃም ኑር አማሬ በጣም የተለየ ሙዚቃ ነበረ። እነ ናት ባሮ ኦላን ይዞ በቃ በጣም ጠንካራ ነበሩ። በመልእክት ደረጃ ትልልቅ ጉዳዮች ያሉባቸው ነበሩ ማለት ነው። ንባቡን በደንብ ያየንበት ነበረ። መቼም ብትከፍቱት በቃ ደስ ብሏችሁ የምትሰሙት አይነት ሙዚቃ ታገኙበታላችሁ። አሁን የጠራኋቸው ሙዚቃዎች ውስጥ አልበም ውስጥ ማለት ነው። 2004 አልበሙ ላይ ብትሄዱ ጥቁር ሰው ራሱ ብቻውን በጣም የተለየ አይነት የምትሉት ሙዚቃ ነው። ከዚያም ባሻገር የነበሩት ሌሎቹ ሙዚቃዎች በጣም ደሳስ የሚሉ ነበሩ። 97 ብትሄዱ ከያስተሰርያል ባሻገር ያሉት በጣም በጣም የተለዩ ነበሩ። የአሁኑ ላይ ግን እንደዚህ ጎላ ብሎ በጣም ከፍ ባለ ደረጃ ልትደመሙበት የምትችሉ ሙዚቃ ትንሽ ጥረት ያለ ይመስለኛል። እርግጥ እዚህም ውስጥ እኔ በግል የወደድኳቸው እንደ ጽዮን ሙሽራዬ አይነት በጣም ሸጋ ሙዚቃዎች አሉ። ነገር ግን ጎልተው ለሁል ጊዜ በጣም የሚደመጡ አይነት መስለው አልታዩኝም። ነገስታቱንም ጀግኖቹንም በተለየ አንስቶ ለመዝፈን አልሞከረም። እኔ ለምሳሌ በበላይ ዘለቀ ላይ ቢዘፍን በጣም ጠብቅ ነበረ። እንደዚህ አይነት አንድ በጣም ጠንካራ የሆነ ሰው ላይ ቢያተኩር በጣም ሸጋ ይወጣው ነበረ። ለምሳሌ በላይ ዘለቀ ከቴዲ አፍሮ ቢዘፈንለት ብዬ የማስበው ሰው ነው። እንደዛ ማድረግ አልቻለም። መጽሐፍም ላይ የሆነ ልክ እንዳስለመደን ለምሳሌ ከበዓሉ ግርማ መጽሐፍት መካከል አንዱ ላይ አተኩሮ ሊዘፍን ቢችል በጣም ጥሩ ይመስለኝ ነበረ። ያንም አላደረገም እና ትንሽ ለስለስ ያለ አይነት ይመስለኛል። የፖለቲካ አመለካከቱን ዳስጣል ላይ ጨርሶታል። እሱ ይመስለኛል ሰውን እንዲወደው ምናምን ያደረገው። ከዛ መንግስት ደግሞ የፈጠራቸው ግርግሮች ቀደም ብሎ ጋዜጣዊ መግለጫውን መከልከሉ፣ በኋላም ከተለያዩ ሰዎች የነበሩ ዘመቻዎች እሱ ሰውን ትኩረት እንዲያገኝ አድርገው እንጂ ከዚህ ሙዚቃ ውስጥ በጣም በቃ የተደመማችሁበት ምናምን ብላችሁ ነው መጥቀስ የምትችሉ አይመስለኝም። ከቻላችሁ ደግሞ ደስ ይለኛል፣ ከወደዳችሁት ደስ ይለኛል እና እንደምናችሁ ለማለት ነው። ደህና ቆዩ።